እውነተኞቹ ተረኞች ኦሊጋርኮች ቢየቲን ነው አርከ ጅርጣ ሀገሪቷ ራሱ በእኛ እጅ ነች የሚሉ አንዳንዴ የአማራ ብልጽግናን የሚያስፈራሩ አንዳንዴ አሜሪካንም የሚያስፈራሩ እነዚህ ታከለ ኡማ፣ ሽመልስ አብዲሳ፣ ባጫ ደበሌ፣ ጣባ ደበሌ፣ ደመላሽ ወልደ ሚካኤል፣ ጀነራል ሌተናንት ጀነራል ብርሃኑ በቀለ፣ ኮማንደር በቀለ የሚባለው የኦሮሚያ ልዩ ኃይል አዛዥ እነዚህ በሙሉ እና አሁን ደግሞ በቅርብ ጀነራል አለምሸት፣ ጀነራል ይልማ መርዳሳ የአየር ኃይል አዛዥ እነዚህ በሙሉ ያሉት አንድ ግሩፕ አለ። የዚህ ግሩፕ አውራና መሪው ታከለ ኡማ ጠቅላይ ሚኒስትር ይሆንልናል ብለው የሚያስቡ ናቸው። ይሄ ቡድን ነው። ኢኮኖሚው በእጁ ነው። የፖለቲካ ስልጣን በእጁ ነው። በደህንነት በኩል ይሄ ደመላሽ ማለት ነው። በደህንነት በኩል እነሱ አሉ። ይሄ ሀገራዊ ብሔራዊ ሴኩሪቲ ካውንስል ውስጥ ያሉ ሰዎች በአንድ ወቅት የነበሩ ይኖራሉ። ብዙ ነገር የደህንነት ጌቶቹን የት ጋር እንደሆነ በር የሚዘጋው በር የሚከፈተው ኬላ የት ነው ያለው ይሄንን የሚያውቁ ሰዎች ናቸው። የነዚህ ኃይል ይሄ ኦሊጋርክ የምልበት ምክንያት የፖለቲካ ስልጣን አላቸው። በአትሊስት በኦሮሚያ የወታደራዊ ስልጣን አቅም አላቸው። ጀነራል አሁን የጠራዋቸው ሶስት ዋና ጀነራሎች የአየር ኃይል አዛዥ ከይልማ መርዳሳ፣ ሌተናል ጀነራል ብርሃኑ በቀለ ይሄ ሪፐብሊካን ጋርድ ምናምን መሪ የነበረው የሚባለው ማለት ነው። የፖለቲካ ስልጣን አላቸው። የኢኮኖሚ ስልጣን አላቸው። የደህንነት አቅም አላቸው። ይገላሉ፣ ያስገድላሉ። የወታደራዊ አቅም አላቸው። ሁሉንም ነገር በእጁ እያስገባ ነው ብሎ ሲያስብ አብይ አንኮምፎርታብል ሲሆን ይሄን ግሩፕ ለመበተን ለመፈወዝ ጥረት ሲያደርግ ባጫን ወደ ኬንያ ልኮታል። ባጫ ወደዛ የተላከበት አንዱ ምክንያት ይሄ ኃይል እነዚህን ለመፈወዝ ለመበተን የሆነ አይነት እርምጃ ተወስዷል። ታከለ ሶፍት ፉትድ ነው፣ ቀስ ብሎ ነው የሚንቀሳቀሰው። ግን እሱ ነው ጠቅላይ ሚኒስትር የሚሆንልን ብለው ያስባሉ። በሌላኛው በኩል ድሆቹ ብልጽግናዎች አሉ። ማናቸው? ታዬ፣ አዳነች፣ አለሙ እና እንደዚህ አይነት ሰዎች አሉ። ብዙም የማይታወቁ ሊሆኑ ይችላሉ፣ ግን ጎበዝ ሰራተኞች ናቸው። በትጋት ይሰራሉ። አዳነች የምትታወቀው ከጉምሩክ ከዛ ደግሞ ጠቅላይ አቃቤ ጎና ሁሉ ይፈሯት ነበር። ኢንፋክት እሷ መተካቷ በታከለ ከዚህ ጋር የተያያዘ ነገር አለ። እነዚህ ትንሽ እንትን ናቸው። የነዚህ ችግር አትሊስት አብዛኞቹ ይሄ የቤተ መንግስት ጠንቋዮች ድጋፍ አላቸው ማለት ነው። እነዚህ ደግርት ትንቢት የሚናገሩት ነቢያትና ካህናት እና ከነሱ ጋር በመሆን ይሄውና አብይን ብልጽግና ምናምን በቅንነት ያምናሉ። ኦሊጋርክ አይደሉ፣ ይናገራሉ። አሁን ሙስና አለ ይናገራሉ፣ ሌብነት አለ፣ መሬት ጭብጨባ አለ ይናገራሉ። ምክንያቱም ጨብጫቢው ማን እንደሆነ ሙስናውም የት ጋር እንዳለ ምናምን ይሄን ሲናገሩ ደግሞ የሚናገሩት እነዚህ የተወሰነ ጊዜ ትሬትስ ላይ አይደሉ። አብይ ነው የሚያናግራቸው። ፓርላማ ምናምን እንዲናገሩ የሚያደርጋቸው እሱ አደገኛ የሆኑትን ትንሽ ለማሸማቀቅ ማለት ነው። ኦኬ፣ እሱ ነው የሚያናግራቸው። የሱ ባኪንግ አላቸው። ግን እሱ ድጋፍ ለማግኘት ሳይሆን ምናልባትም በቅንነትም ሊሆን ይችላል። የነዚህ ዋና መሪያቸው አለሙ ስሜ ነው። ጦርነቱንም በደንብ በስሜትና በራስ ኦውን አድርጎት የራሱ አድርጎ የሚዋጋው ማለት ልጅቷም እንደምታየው ነው። ያው አዲስ አበባ ምናምን ላይ የምትሰራው ብዙውን ነገር ራሷ የምታምንበት ነው የሚመስለው አዳነች። ለዛም ነው ከአማራ ብልጽግና ብዙ ፑሽ የሚመጣባት። ግን የነዚህ የበላይ ጠባቂ አብይ ነው።